ሰላም ውድ ተመልካቾች እንኳን ወደ ስቴፕ አፕ ሆምስ ዩቲዩብ ቻናል በደህና መጣችሁ። በዚህ ቪዲዮ በሰሚት 72 ካሬ ሜትር ላይ የተገነባውና በብዙዎች ተወዳጅነት ያገኘውን ጌታስ ሪል ስቴት ቁጥር 1 የመኖሪያ ግዙፍ ኮምፓውንድ ውስጥ ለሽያጭ የወጡ ሙሉ ለሙሉ የተጠናቀቁ እንዲሁም የግንባታ ሂደታቸው ከ85% በላይ የተገነቡ አፓርትመንት ብሎኮች ላይ ከባለ 1 እስከ ባለ 3 መኝታ ከ61 እስከ 157 ካሬ በዚህ ሰዓት የሚሸጡበትን ዋጋ፣ የካሬ አማራጭ፣ የአከፋፈል ሲስተም፣ የመረከቢያ ጊዜና እንዲሁም ብዙዎቻችሁ ውስጡን አሳየን ባላችሁ መሰረት የሚሸጡትን ቤቶች በቀጥታ የማሳያችሁ ይሆናል። እስከ መጨረሻው እንድትመለከቱ እየጋበዝኩ ለቻናሉ አዲስ ይሆናችሁ በየቀኑ እውነተኛና አዳዲስ የቤት ሽያጭ መረጃዎችን የምታገኙበት በመሆኑ ሰብስክራይብ በማድረግ ቤተሰብ ሁኑ። የቪዲዮ ለሚያስፈልጋችሁ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ጀምሩት። ወደ መረጃው ልሰዳችሁ። በመዲናችን አዲስ አበባ በፍጥነት ያደጉና በማደግ ላይ ካሉ ሰፈሮች አንዱ ሰሚት መሆኑ ይታወቃል። ሰሚት 72 አካባቢ የተለያዩ ሰፋፊ ኮምፓውንድ ሪል ስቴቶች የሚገኙበት ሲሆን ከቅርብ ጊዜ ወዲህ ለመኖሪያ ለኢንቨስትመንት በብዙዎች ተመራጭነት እያገኘ የመጣና ነፋሻማና ለመኖሪያ ምቹ አካባቢ ነው። በዚህ ሰፈር ከሚገኙ ሪል ስቴቶች ውስጥ ከለሚኩራ ክፍለ ከተማ ዝቅ ብሎ 72 መስቀለኛ ላይ ኖክ ማዲያ ፊት ለፊት ሁለት ዋና ዋና መንገዶችን በመያዝ ከአያት ወደ ጎሮ እና ከአያት 49 ወደ ፍየል ቤት የሚወስዱ ሜን ሮድ መሃል ላይ 42000 ካሬ ጌትድ ማራኪ ኮምፓውንድ ታገኛላችሁ። ይህ ለአካባቢው ድምቀት የሆነና በከፍተኛ ጥራት የተገነባ ኮምፓውንድ በጌታስ ሪል ስቴት ፒኤልሲ የተገነባና በብዙዎች ተወዳጅነት ያገኘ የመኖሪያ መንደር ነው። ይህ መንደር ሁለት ዋና ዋና ጌቶች ያሉት ሲሆን ከኮምፓውንድ ውስጥ ደግሞ በአራት አቅጣጫ መውጣት የሚቻልበት የመዋኛ ገንዳ፣ ግሪን ኤሪያ፣ የህፃናት ማቆያ ያለው ከመሆኑ በተጨማሪ በቅርብ ርቀት ላይ የተለያዩ የእምነት ተቋማት፣ ትምህርት ቤቶች፣ ሆስፒታል፣ ሞሎችና ሱፐርማርኬቶች፣ የስፖርት ማዘውተሪያ፣ ፉትሳል፣ የህፃናት ማቆያ፣ ማደያዎችን ማግኘት የሚችሉበት ነው። ይህ ኮምፓውንድ ወደ ቦሌ ኢንተርናሽናል ኤርፖርት በአዲሱ መንገድ በጎሮ በ20 ደቂቃ ውስጥ መድረስ የሚቻልበት ነው። በዚህ ማራኪ ኮምፓውንድ ውስጥ መኖር ለምትፈልጉ ሰዎች አሁንም ጥቂት ያለቁና ግንባታቸው ከ85% በላይ የደረሱ ያለቀ ባለ 3 መኝታ እንዲሁም እየተገነባ ያለ ከባለ 1 እስከ ባለ 3 መኝታ አማራጮችን ያገኛሉ። ካለቁት በመጀመር በሁለት ዓመት እስከሚረከቡት የምንመለከት ይሆናል። ያለቁ አፓርትመንቶችን የምናገኘው በኮምፓውንድ ውስጥ ካሉ 6 ብሎኮች ውስጥ በብሎክ 2 እና በብሎክ 9 ላይ ነው። በብሎክ 2 ላይ 154 እና 157 ካሬ ባለ 3 መኝታ አማራጮች ናቸው ያሉት። እንደምትመለከቱት በዚህ ብሎክ ላይ ሰዎች ከ90% በላይ ገብተው መኖር የጀመሩበትና አገልግሎት የሚሰጥ ሚክስድ አፓርትመንት ነው። ሊፍት፣ ፓርኪንግ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር ተገጥሞለታል። አሁን ደግሞ 154 ካሬ ባለ 3 መኝታውን እንመለከተዋለን። ይህ የምትመለከቱት ቤት 3 መኝታ፣ 2 መታጠቢያ፣ ክሎዝ ኪችን እና የሰራተኛ ክፍል ያለው በሬጉላር ፊኒሽ ግንባታ ደረጃ በዚህ በምታይ መልኩ የምናስረክበው ቤት ነው። እንደምትመለከቱት የቤቱ ሁሉም ክፍሎች ሰፋ ተደርገው የተሰሩና በቂ ብርሃን የሚያገኙ እንዲሁም ማራኪ የከተማ እይታ ያለው ነው። ሁለተኛው አማራጭ ደግሞ 157 ካሬ ባለ 3 መኝታ ነው። ይህ ቤትም በተመሳሳይ 3 መኝታ፣ 2 መታጠቢያ፣ ክሎዝ ኪችን እና የሰራተኛ ክፍል ያለው ነው። የዚህኛው ቤት ከዛኛው የሚለየው በካሬ ስፋቱና እይታው ወደ ጧት ፀሐይና ዋና መንገድ መሆኑ ነው። እነዚህም ቤቶች ቁልፍ ለመረከብ ከጠቅላላ ዋጋቸው ላይ 65% መክፈል በቂ ነው። ዋጋቸው በካሬ 101,000 ሲሆን 154 ካሬ 15 ሚሊዮን 600 ሺህ ብር፣ ቅድመ ክፍያ 65% 10 ሚሊዮን 100 ሺህ ብር ይሆናል። ቀሪውን 35% ደግሞ እየኖራችሁበት በአንድ ዓመት ጊዜ ውስጥ መክፈል ትችላላችሁ። ሁለተኛው ያለቀ ቤት የምናገኝበት ብሎክ 9 ላይ ሲሆን በዚህ ብሎክ ላይ ደግሞ 144 እና 147 ካሬ አማራጭ ያለን ሲሆን የእነዚህ ቤቶች ዋጋ በካሬ 95000 በመሆኑ ከመጀመሪያው የ6000 ቅናሽ ይኖረዋል። ከዛ በተጨማሪ ደግሞ በ50% ቅድመ ክፍያ ብቻ መረከብ የምትችሉበት እድል ተመቻችቷል።
ቀሪው 50% ደግሞ በአንድ አመት ይከፈላል። በመጀመሪያ 147 ካሬ የምንመለከት ይሆናል። ይህ የምትመለከቱ ቤት ሳምፕል ቤት ሲሆን የሚሸጠውን ቤት ሲያልቅ ምን እንደሚመስል ልዩነቱን ለመገንዘብ ይረዳል ብለን በማሰብ ነው እዚህ ጋር ያቀረብንላችሁ። የምትመለከቱት ቤት 3 መኝታ፣ 2 መታጠቢያ፣ ክሎዝ ኪችን፣ የሰራተኛ ክፍል ያለው ነው። እንደምትመለከቱት ፊኒሺንጉ ጥንቅቅ ተደርጎ የተሰራ የሚያምር ቤት ነው። ለዚህም ነው ብዙ ጊዜ በሰሚሽ ገዝታችሁ በራሳችሁ ብትጨርሱት በምትፈልጉት ዲዛይንና ማቴሪያል እንደዚሁ ማድረግ ትችላላችሁ። የዚህ ቤት ዋጋ 13 ሚሊዮን 900 ሺህ ሲሆን ከዚህ ዋጋ ላይ 50%ቱን 6 ሚሊዮን 950 ሺህ ብር በመክፈል ቀሪውን ደግሞ በአንድ አመት ጊዜ እየኖራችሁበት መክፈል ትችላላችሁ ማለት ነው። ሌላኛው አማራጭ ደግሞ 144 ካሬ ነው። ይህ ቤት ለየት ያለ ዲዛይን ያለው ሀፍ ክሎዝ እና ሀፍ ኦፕን ኪችን መሆን የሚችል 3 መኝታ 2 መታጠቢያ ከተጨማሪ ሰራተኛ ክፍል ጋር በተመጣጣኝ ካሬ ባለ 3 መኝታ ለሚፈልጉ የተሰራ ቤት ነው። ይህ ቤት ከላይኛው በተመሳሳይ በ50% ተረክባችሁ 50% እየኖራችሁ መክፈል ትችላላችሁ። የነዚህ የሁለቱ ቤቶች ዋጋ የመጀመሪያው 144 ካሬ ጠቅላላ ክፍያ 13 ሚሊዮን 600 ሺህ፣ 147 ካሬ ጠቅላላ ክፍያ 13 ሚሊዮን 900 ሺህ። ከዚህ ዋጋ ላይ 50%ቱን ከፍላችሁ ተረክባችሁ እየኖራችሁበት ቀሪውን 50% ደግሞ በአንድ አመት ጊዜ መክፈል ትችላላችሁ ማለት ነው። አሁን ደግሞ በ6 ወር የሚረከቡት እንመለከታለን። በ6 ወር የሚረከቡት በብሎክ 6 ላይ የሚገኙ አፓርትመንቶች ሲሆኑ ብሎኩ እንደምትመለከቱት በመጠናቀቅ ላይ ያለ የአልሙኒየም ስራና አጠቃላይ የሳይት ክሊኒንግ ላይ ይገኛል። በዚህ ብሎክ ላይ ለሽያጭ ያለው ቤት 150 ካሬ ባለ 3 መኝታ ቤት ይሆናል። ይህ የምትመለከቱት ቤት 3 መኝታ 2 መታጠቢያና ሰፊ ክሎዝ ኪችን እንዲሁም የሰራተኛ ክፍል ያለው ነው። ይህ ቤት በምትመለከቱት መልኩ በሰሚ ፊኒሽ የግንባታ ደረጃ የምንሸጠው ነው። ዋጋ በካሬ 87000 ማለትም 13 ሚሊዮን 37000 ብር ሲሆን ቅድመ ክፍያ 25% 2.6 ሚሊዮን መግዛትና በ6 ወር መረከብ ትችላላችሁ። ቤቱ ሲረከብ ደግሞ 40% በመክፈልና ክፍያችሁ 65% በማድረስ መረከብ የምትችሉት ይሆናል። ቀሪውን ተረከባችሁ በአንድ አመት መክፈል ትችላላችሁ። በቀጣይ የምንመለከተው 6 ወር ከሚረከበው በመቀጠል በአንድ አመት የሚረከቡትን ቤቶች ነው የምናገኘው። በአንድ አመት የምናስረክባቸው ቤቶች በብሎክ 8 ላይ የሚገኙ ሲሆን አሁን ላይ ባለ 2 መኝታ 115 ካሬ እና 147 ካሬ ባለ 3 መኝታ ቤቶች ይገኛሉ። ይህ የምትመለከቱት 115 ካሬ 2 መኝታ 2 መታጠቢያ እና የሰራተኛ ክፍል ያለው ነው። ይህ ቤት በቀጥታ የተፈጥሮ ብርሃን የሚያገኝ ሲሆን እይታውም ወደ ኮምፓውንዱ ስለሆነ እጅግ ማራኪ ነው የሚሆነው። ይህን ቤት መግዛት ለምትፈልጉ ሰዎች ከጠቅላላ ዋጋው ላይ 10 ሚሊዮን 140 ሺህ ብር 10% 1 ሚሊዮን ብር ቅድመ ክፍያ በመክፈል መግዛት ትችላላችሁ። ቀሪው በ2 አመት የሚከፈል ሲሆን ቤቱን በአንድ አመት ውስጥ የምናስረክብ ይሆናል። ሌላው 147 ካሬ ባለ 3 መኝታ ብሎክ 9 ጋር ካሳያችሁ ጋር ተመሳሳይ በመሆኑ አሁን ደግሞ በ2 አመት የሚረከቡትን የማስጎበኛችሁ ይሆናል። የዛሬ 2 አመት የምናስረክበው ብሎክ 7 ሲሆን በዚህ ብሎክ ላይ ባለ 1 መኝታ 61 ካሬ እንዲሁም ባለ 2 መኝታ 116 ካሬ ቤቶችን ማግኘት ትችላላችሁ። በዚህ ብሎክ ላይ ያሉ ቤቶችን የተወሰነ ስራ የሚቀራቸው በመሆኑ ሳምፕል ባለ 1 መኝታ ቤቱን የሚያሳያችሁ ይሆናል። ይህ የምትመለከቱት ቤት 61 ካሬ ባለ 1 መኝታና 1 መታጠቢያ ቤት ነው። ይህን ቤት መግዛት የምትፈልጉ ከጠቅላላ ዋጋው 10% ቅድመ ክፍያ በመክፈል መግዛት ትችላላችሁ። ቀሪው በ2 አመት የሚከፈል ይሆናል። አሁን ደግሞ 116 ካሬውን የምንመለከተው ይሆናል።
ይህ የምትመለከቱት ቤት 2 መኝታ 2 መታጠቢያ ክሎዝ ኪችን እና የሰራተኛ ክፍል ያለው ነው። ይህ ቤት ለባለ 2 መኝታ ፈላጊዎች ጥሩ አማራጭ ሲሆን መግዛት የምትፈልጉ ከጠቅላላ ዋጋው 10 ሚሊዮን 200 ሺህ ውስጥ 10% 1 ሚሊዮን ቅድመ ክፍያ በመክፈል ገዝታችሁ ቀሪውን በ2 ዓመት ጊዜ መክፈል ትችላላችሁ ማለት ነው። እንደተመለከታችሁ ጥቂት ቤቶች ስለቀሩ መግዛት የምትፈልጉ ስክሪን ላይ ባለው ስልክ በመደወል ቀጠሮ ማስያዝና መጎብኘት ትችላላችሁ። ሙሉ መረጃ ዲስክሪፕሽን ቦክስ ውስጥ አስቀምጫለሁ፣ መመልከት ትችላላችሁ። በሰሚት 72 አዲስ ብሎክ ለሽያጭ በቅርቡ የምናወጣ በመሆኑ ስለሱም በዚህ ቻናል መጥቼ የምነግራችሁ ይሆናል። ስለተመለከታችሁ እናመሰግናለን። ላይክ እና ሰብስክራይብ ያላደረጋችሁ አድርጉ። በቀጣይ በአዲስ ሪል ስቴት ቪዲዮ እስክንገናኝ ሰላም ሁኑ። እናመሰግናለን።